ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ለሰዓቱ መደስ ያለባቸው መረጃዎችን አጠናክረን ይዘን ቀርበናል። ከሱዳን እስከ ሸረሪና አዲስ እንቅስቃሴ አሁን እየወጣለ እንመለከታለን። የፋኖ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ይህን ጉዳዮችም የማስደምጣችሁ ሌላኛው መረጃችን ይሆናል። አብራችሁ የተዘልቁ ዘንድ በአክብሮትና በትህትና እንጠይቃለን። በዛሬው ከሰዓት በወጣው መረጃ መሰረት ህወሓት በሰሞኑ ከተወሰደበት ጥሩ ትምህርትና ኦፕሬሽን አለማር ብሎ ከሱዳንና ከኤርትራ ጋር በማዋቀር አዲስ የትጥቅ እንቅስቃሴ ወደ ሸረሪና ማቅናቱ ተሰምቷል። ይህ ጉዳዮች አሁን አዲስ መረጃ እንደሚወጣ ይጠበቃል። እየተከታተልን የምናስደምጣችሁ ይሆናል። በርካታ የህወሓት ታጣቂዎች በምርኮኛ መልኩ ግብይት ተደርገዋል። በተለይ ከዚህ ጋር በተያያዘም የእድሜ ጠገብ ሽማግሌዎች ሳይቆር በምርኮኛ መልኩ ገቢ መደረጋቸው ነው የተገለጸው። ህወሓት ከፍተኛና ኪሳራ በማስተናገድ ሽንፈቱን ተከናንቦ ተመልሷል። አሁንም በአዲስ እንደገና እንቅስቃሴ መጀመር ተሰምቷል። ይህን ተከታትለን የምናስደምጣችሁ ይሆናል። 690 ሚሊዮን ብር ግምት ያለው የኮንትሮባንድ ገቢ መደረጉ ተሰምቷል። የጉምሩክ ኮሚሽን ሐምሌ 23 ከሐምሌ 29 ድረስ ብቻ በተወሰደ ኦፕሬሽን ከ693 ሚሊዮን ብር በላይ ገቢ መደረጉን አሳውቋል። በሳውዲ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ወደ ሀገራቸው በሰላም መመለሳቸው ታውቋል። ከነዚህ ውስጥ 773 ወንዶችና 677 ሴቶች እንዲሁም 76 ጨቅላ ህጻናት ሲሆኑ ከነዚህ መካከል 163 እድሜያቸው ከ18 ዓመት በታች መሆናቸው ነው የታወቀው። መንግስት በሰው ወሰደው ጠንካራ ዲፕሎማሲያዊ ውጤት መሆኑ ተመላክቷል። እነዚህም በአስቸጋሪ ሁኔታ ውስጥ የሚገኙትን በሰላም ወደ ሀገራቸው እንዲመለሱ የመንግስት አስተዋጽኦ ከፍተኛ እንደሆነ ተዘግቧል። የህወሓት ታጣቂዎች ወደ ራያ ቆቦና እንዲሁም በአካባቢ በእግር እንቅስቃሴ መጀመራቸው ታውቋል። የህወሓት ታጣቂዎች ዛሬ ከአመሻሹን ከአዲስ እንቅስቃሴ አቅጣጫ በመያዝ የእግር ጉዞ መጀመራቸው የአካባቢ የተገኙ መረጃዎች አመላክቷል። ታጣቂዎች የቆቦን የግራ መስመር በመተው ወደ ዞብል ተራራ፣ ቦርቦራ እና ጎብዬ በመስመር ተብሎ በሚታወቀው አቅጣጫ ይዘው እንቅስቃሴ እያደረጉ መሆኑ በግልጽ አመላክቷል። ህወሓት ከትናንትና ጥፋቱ አልመር ብሎ ዛሬ አዲስ እንቅስቃሴ ማድረጉ የታወቀው። ከዚህ ጋር በተያያዘ የሀገር መከላከያ ሰራዊት ከባድ ተሽከርካሪዎችን ከባድ የጦር መሳሪያዎችን ይዘው መንቀሳቀሳቸው የታወቀው። በተለይ ውጊያ የቅኝት የደህንነት ኢንፎርሜሽን ቴክኖሎጂን ለማጠናከርና የሚያገለግሉ መሳሪያዎችንም ይዞ የተንቀሳቀሰ መሆኑ ታውቋል። ህወሓት ዛሬ ትምህርት አልማር ያለው የሀገር መከላከያ ሰራዊት አጠናክሮ እየወሰደ ይገኛል። በራያ ግንባር የሚንቀሳቀሰውና ከሰሞኑ የከባድ መሳሪያዎች እና ተጨማሪ ታጣቂዎች ሲያስጠጋ የነበረው የህወሓት አርሚ 33 እና አርሚ 44 አዲጉም በተባለ አቅጣጫ ነው እንቅስቃሴ ያደረገ መሆኑ የተሰማው። ይህም የድሮን ኦፕሬሽን እንደሚጠብቀው አሁን ተንታኞች ተገልጿል። በሰሜን ጎንደር ዞን አዲያር ቀይ ወረዳ የሰላምና አማራጭ የመሩት ታጣቂዎች በሰላም መንገድ ገብተዋል። ታጣቂዎችም የነፍስ ወከፍ መሳሪያ ሲጠቀምባቸው የነበር ስናይፐር ጨምሮ የተለያዩ የጦር መሳሪያዎችን በሰላማዊ መንገድ አስረክበዋል። ሲገቡ የሀገር መከላከያ ሰራዊት ጥምር ጦሩ በተገኘበት አቀባበል አድርጎላቸዋል። ጦርነት ሁሉን አሸናፊ አያደርግም። ሰላም ለሀገራችን ለክልላችን ያደርግም። በተመሳሳይ የሀገር መከላከያ ሰራዊት በወሰደው ኦፕሬሽንም ዓለም ላይ ተብሎ የሚታወቀው እስከ ወዲያኛው አሰናብቶታል። እንዲሁም ሃይማኖት ተብሎ የሚታወቀው ተሰናብቷል። ሌላኛው ደግሞ ተብሎ የሚታወቀው ወደ ላይኛው ተሰናብቷል። የጦርነቱ ውጤት እስከ መጨረሻው ማሰናበት ነው። በየትኛውም አቅጣጫ በየትኛውም ክልል ጦርነት አይጠቅምም፣ አያዛልቅም። ውድ ቻናል ቢስፍ ተከታታዮች ለሰላማችንና ለልማችን ዘብ እንቁም። ጦርነት አያዛልቅም፣ አያዋጣንም። በየትኛውም አቅጣጫ አያዋጣም። በተለይ ዛሬ የወጣው መረጃ እንደሚያመላክተው አዲስ ክስተት እንደሚፈጠር ይጠበቃል። በተለይ ህወሓት እንደገና ትናንትና አልማር ብሎ ዛሬ እንቅስቃሴ ማድረጉ ይህን ጉዳዮች በተጠንቀቅና በዝግጅት ላይ እንዳለን የሚሰማው። ይህን ጉዳዮች የተከታተልን እንግዲህ ለአድማጮቻችን የምናሰማ የሆነ እስከዛው ድረስ መልካም ጊዜ እንዲወላችሁ በትህትናና በአክብሮት ተመኘን።